ሰላም በያላችሁበት እንደምን አላችሁ እንደምን ከረማችሁ ውድ ፕሮግራማችን ተከታታዮች እንደምን አላችሁ። ዛሬ ወደ እናንተ ከቻል ነው እንግዲህ የቪኒሲየስ ጁኒየር የዘረኝነት ጥቃትን በተመለከተ አዳዲስ የወጡ መረጃዎች ካሉ ወደ እናንተም ሼር ለማድረግ ነው። እንግዲህ የ20 አመቱ አርጀንቲናዊ ጃንሉካ ፕሪስቲያን የሚባል ተጫዋች በቪኒሲየስ ጁኒየር ላይ የዘረኝነት ጥቃት በማድረሱ ምክንያት ዓለም መነጋገሪያ ሆኗል። የዓለም ሚዲያዎች እየተነጋገሩበት ነው የሚገኘው። እንግዲህ በቪኒሲየስ ጁኒየር ላይ እንዲህ አይነት ጥቃት ሲደረግ የመጀመሪያው አይደለም። በተደጋጋሚ ብዙ አይነት ጥቃቶችን እያስተናገደ ነው። የዘረኝነት ጥቃቶችን እያስተናገደ ነው ይሄ ልጅ በስፔን፣ በፖርቱጋል። ስለዚህ ይህንን ልጅ ከዘረኝነት ጥቃት የመታደግ ምናልባትም የፊፋ ስራ ሊሆን ይችላል። የዩኤፋ የአውሮፓ እግር ኳስ ፌዴሬሽን ማህበር የዘረኝነት እንትኑን ለማድረግ ኢንተርናሽናል ፕሮብ ጀምሯል። እንግዲህ ኢንቨስቲጌሽን እየተካሄደ ነው። ኢንቨስቲጌት ለማድረግ ምናልባት ይህ ልጅ ዳግም በአውሮፓ ሻምፒዮንስ ሊግ ጨዋታዎች ላናየው እንችላለን። ይህ አጭሩ ፕሪስቲያን የሚባለው 5 ቁጥሩ እሱን ዳግም በአውሮፓ ላናየው እንችላለን። ምክንያቱም እንደዚህ አይነት አጸያፊ ስድብ በተለይ እንደ ተጫዋች እንደ ደጋፊ እንደ ደጋፊ እንደው ምንም ችግር የለውም። እንደ ደጋፊ እኮ በቃ እንትን ትላለ፣ ደጋፊውም ሊቀጣ ይችላል ምናምን። እንደ ተጫዋች ሮል ሞዴል መሆን ሲገባው ይህንን ፕሮቴክት ለማድረግ ቪኒሲየስን ፕሮቴክት ለማድረግ ሮል ሞዴል መሆን ሲገባው የዘረኝነት ጥቃት በማድረሱ እጅግ በጣም ቀሽም የሆነ የ21ኛው ክፍለ ዘመን አስተሳሰብ ነው ብለን ልንወስደው እንችላለን። እና እንዲህ አይነት ነገር በአርቲፊሻል ኢንቴሊጀንስ ዘመን ውስጥ እንዲህ አይነት ነገር በመካሄዱ እጅግ በጣም አዝነናል። እጅግ በጣም በቃ የሚያሳፍር ነገር ነው። ለእኛም ደግሞ በውጭ ሀገር የምንኖር ሌሎች የአፍሪካ ተወላጆች ልንሆን እንችላለን። እንዲህ አይነት ነገር መደረግ እንደሌለበት በቃ የሚያስተምር እርምጃ መወሰድ አለበት ብለን እናምናለን። እንግዲህ በእንዲህ አይነት የዘረኝነት ጥቃት ሲካሄድ ጠንከር ያለ እርምጃ ባለመወሰዱ ምክንያት ተደጋጋሚ ጊዜ እየተካሄደ ይገኛል እንዲህ አይነት ነገር ማለት ነው። እና ያንን ምናልባት ፊፋ አሻሽሎ እንትን ሊለው ይገባል የሚል እምነት አለን። እንግዲህ ይህ አይነት ጥቃት የተካሄደው በሪያል ማድሪድ በቤኔፊካ ሲጫወት ቪኒሲየስ ጁኒየር ጎል ካገባ በኋላ የሆነ ጭፈራ አደረገ። መጨፈሩ ኖርማል ነው። ብዙ የብራዚል ተጫዋቾች ጎል ሲያገቡ ይጨፍራሉ። እንደነ ማቲያስ ኩኛን መመልከት ይቻላል። እንደነ ሮናልዲኖ ጉቾም ቢሆን ጎል ካገቡ በኋላ ኔይማርም ዋቴቨር እነዚህ የብራዚል ተጫዋቾች ሄሮ ናቸው። በጣም ፕራውድ ኦፍ ደም ሄሮ ናቸው። ብራዚላውያንስ ጌም ሲጫወቱ ይጨፍራሉ። ምን ይላሉ? ቪኒሲየስ ጁኒየር ያገባው ጎል በቤኔፊካ ላይ ያገባው ጎል የሚገርም ጎል ነው። እውነት ለመናገር አይደለም መደነስ ሌላም ነገር ሊያስደርግ ይችላል። በጣም እሱ አሜዚንግ የሆነ ጎል ነው ያገባው እና ያንን በማግባቱ ከገባ በኋላ አትሞስፌሩ እየተቀየረ መጣ። ደጋፊዎችም ሌላ ስድብ የዝንጀሮ ድምጽ በማውጣት ስድብ መሳደብ ጀመሩ። የሚገርማችሁ የዝንጀሮ ድምጽ በማውጣት እንትን መሳደብ ጀመሩ፣ መጨፈር ጀመሩ ሜዳ ላይ እዛ ስታዲየም ውስጥ ማለት ነው። ኢትስ ሶ ሼምፉል ያን እያደረጉ ይሄ ሲያንስ ደግሞ ይሄኛው ደግሞ ቅጫም ሄዶ ምን ይላል 5 ጊዜ ነው የሰደበው እና ኢትስ ሶ በጣም የሚያሳዝን የክፍለ ዘመኑ ቆሻሻነት እንደሆነ ለመረዳት ሞክረናል። እንግዲህ ፊፋ በሚወስደው እርምጃ ፊፋም እዚህ ጋር ሀሳቡን እየሰጠ ነበርም። ሌላው የሚያሳዝናችሁ ነገር አለ። የእንትና ማን ነው ስሙ? የጆሴ ሞሪኖ መግለጫ ነው ደግሞ ከሁሉም ብስጭት የሚያደርገው። እንግዲህ እዚህ አሁን እየለቀኩላችሁ ያለሁት የፊፋ ነው። የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ በጣም የተሰማቸውን ሀዘን እንትን ብለዋል። በጣም ደንግጠዋል። ድንጋጤያቸውንም ገልጸዋል። እዚህ ላይ ሳላነሳ ማላልፈው ነገር በጊዜው የነበረው አርቢትር
የነበረው ዳኛ እጅግ አድርገው አሞካሽተውታል። ቢኮዝ ያችን የአንቲራሲዝም ፕሮቶኮል አለችና የጀስቸር አርም ጀስቸሯን ይችን ማለት ነው እሱን በማሳየቱ እጅግ በጣም እንትን ብለዋል። ለሪፈሪውን እንትን ብለውታል ማለት አሞካሽተውታል። ጥሩ ነገር ነው ያደረገው። ቪኒሲየስ ሂዶ ሲነግረው ለሪፈሪው ያችን ነገር ቶሎ ብሎ ጨዋታውን ለ10 ደቂቃም ቢሆን ሰስፔንድ አድርጎታል፣ አቁሞታል። ከዛ በኋላ የሆነው እንግዲህ የሌላው የጆሴ ሞሪኖ መግለጫ እንትና ፕሪስቲያንን ፕሮቴክት ለማድረግ ብቻ ያለም ይመስላል። ፕሪስቲያንን ብቻ ፕሮቴክት ለማድረግ ጆሴ ሞሪኖ የሄደበት አካሄድ አለ። ቪኒሲየስ ጁኒየር ለምንድን ነው እንደዛ የጨፈረው የሚል ሀሳብ ሰጥቷል። ለምንድን ነው እንደዛ የጨፈረው የሚል ሀሳብ ሰጥቷል። እንግዲህ እዚህ ጋር የምናሳያችሁ ጆሴ ሞሪኖ፣ እስኪ ጆሴ ሞሪኖ ደግሞ እንዴት አድርጎ እንደሚጨፍር እንየው። ጆሴ ሞሪኖ እንዴት እንደሚጨፍር ላሳያችሁ። ሰለብሬት ሲያደርግ ተመልከቱ። ጆሴ ሞሪኖ ዋሳማ አረ እንደው ይሄ እንደው ፌር ያልሆነ ዓለም የት እንሂድ? ይሄ ነገሩ ይሄ ሰውዬ ኢሞሽን ያጠቀዋል። ጆሴ ሞሪኖ ኢሞሽን ያጠቀዋል። ከዚህ ይልቅ በጣም በሳሉ ፔፕ ጋርዲዮላ በምንጣሙ እና እንደዚህ ሴሌብሬት እያደረገ ቪኒሲየስ ጁኒየር እንደዛ ሴሌብሬት ማድረግ የለበትም ነበር ብሎ ለጋዜጣዊ መግለጫ ነው የሰጠው። ሼም ኢት ሼም። ይህንን ተከትሎ እንትና ማን ነው ስሙ ዌስሊ ሽናይደር ሀሳብ ሰጥቷል። ይሄ የራሱን ሴሌብሬት በደንብ አድርጎ ሳያይ እንዴት እንደዚህ በማድረጉ እጅግ በጣም እንትን ብሏል። በቃ ዌስሊ ሽናይደር ኮሜንት አድርጎታል። ይህንም ነገር እንግዲህ መነጋገሪያ ሆኗል። እንደነ ቴሪ ሄነሪ፣ ዌስሊ ሽናይደር፣ ኪሊያን ማፔ በቃ ሌሎችም አለማት መነጋገሪያ የሆነ ኢሹ እየሆነ ነው ያለው እና ዌስሊ ሽናይደር እጅግ በጣም የጆሴ ሞሪኖን መግለጫ በጣም አድርጎ ነው ቅጥቅጥ አድርጎ በሀሳብ የሞገተው ማለት ነው። ከዚህ ጋር ተያይዞ ሌላው የሚያበሳጫችሁ ነገር የኦታሜንዲ እንቅስቃሴ ነበር። ጎሉ ከገባ በኋላ ነው መሰለኝ አይ ቲንክ እርግጠኛ አይደለሁም አምኖ ሹር ግን ከይሄ ቬኒ ላይ ይሄ ፕሪስቲያኒ ጥቃት ከማድረሱ በፊት ነው ይሄ ሲቹዌሽን የነበረው አስታውሳለሁና እንዲህ አይነት ሆዱን ገልጦ ምናምን ነገር በቃ ፕሮቮክስ ያደርግ ነበር። የዘረኝነት ፕሮቮክስ ያደርግ ነበር። ሁለቱም ደግሞ የሚያሳዝነው ነገር አርጀንቲናዊ ናቸው እና I don't know what the hell is going on በቃ ይሄ ምን እየተካሄደ እንደሆነ እኛ ራሱ አንደርስታንድ ማድረግ አንችልም። ምንድን ነው በቃ አርጀንቲና ሊዮኔል ሜሲ ሀገር አይደል እንዴ? የዓለም ኮከቡ ሊዮኔል ሜሲ ሀገር እኮ ነው አርጀንቲና። ሶ ለምንድን ነው እንደዚህ አይነት ጋጠ ወጥነት እየተስፋፋ የመጣው? በተለይ አጌንስት ብላክ ሬስ ይሄንን ነገር እንደዚህ መደረጉ በጣም ያሳዝናል እና ሬሲዝም ከዚህ በኋላ ስቶፕ ሬሲዝም ብለናል። የዩኤፋ እንግዲህ እርምጃን እንትን እንድትል እንፈልጋለን። የአውሮፓ ሻምፒዮንስ ሊግ ላይ እኛ ከዚህ በኋላ ክርስቲያን ማን ነው ጃሉካ ፕሪስቲያን የሚባል ሰው ማየት አንፈልግም። ለዚህም ዴሞንስትሬት ማድረግ ፈልጋለሁኝ። ይሄ ልጅ ከዚህ በኋላ በአውሮፓ ሻምፒዮንስ ሊግ እንዳይታይ ቢደረግ መልካም ነው። የ10 ወር የምናምን የሚባል አይደለም፣ ከዛ በላይ ቅጣት ቢደረግበት የሚል ሀሳብ ማቅረብ እወዳለሁ ማለት ነው እና አይ ሆፕ እንግዲህ ይሄ ሁኔታ ተሻሽሎ የምንወደው የአውሮፓ ቻምፒዮንስ ሊግ ከዘረኝነት ጸድቶ እንድናየው እንፈልጋለን። ይህንንም እንግዲህ የሚመለከታቸው አካላት በትኩረት እንዲሰሩ መልእክት እናስተላልፋለን። ይመቻችሁ፣ መልካም ጊዜ ትላለህ።
እንግዲህ ይመቻችሁ፣ መልካም ጊዜ እንዲሆንላችሁ በያላችሁበት በድጋሚ ለመመኘት ያክል ነው። አብሬያችሁ የነበርኩት የሱማምር ነበርኩኝ። ስለተከታተላችሁኝ በደንብ አድርጌ አመሰግናለሁ። ጤና ይስጥልኝ።